ነጭ ሽንኩርት ለፀጉር ጤና ምን ጥቅም ይሰጣል? እውነት እንደተባለው ብዙዎቻችን በቲክቶክም እንዲሁም ደግሞ በዩቲዩብ ቪዲዮ ነጭ ሽንኩርትን የፀጉር ቤቢ ሄራቸው ላይ ብዙ ሴቶች ሲያሹት ወይም ደግሞ ሲቀቡት እንመለከታለን። ነገር ግን አንዳንዶቻችን ያ እብደት ወይም ደግሞ ብዙ ነገሮችን በመሞከር ፀጉርን የማሳደግ ጥረት ነው ብለን እናልፋለን። እውነታው ግን ነጭ ሽንኩርት ለፀጉር ጤና ብዙ ጥቅሞችን ይዟል። ታዲያ በዚህ ቪዲዮ ላይ እውነትም የብዙዎቻችን ጥያቄ የሆነውን በሁሉም በሚዲያ በሚሰሩት ነገሮች ያየነውን ጥያቄ ልመልስላችሁ፣ እንዲሁም ደግሞ እውነት እንደተባለው ነጭ ሽንኩርት የፀጉር ቤቢ ሄርን ያበዛል፣ ለፀጉርስ ጥቅም ይሰጣል የሚለውን ጥያቄ በዚህ ቪዲዮ ላይ እስከ መጨረሻ አብራችሁኝ ከቆያችሁ መልሱን የምታገኙት ይሆናል። ሰላም፣ እንዴት ናችሁ ውድ የዩቲዩብ ቻናል ቤተሰቦቼ? በቅድሚያ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ለቻናሌ ቤተሰብ የሆናችሁ ደግሞ ላይክ በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምንጊዜም በዚህ ቻናል ላይ በሳይንስ የተደገፉ የስነ ውበት ፕሮግራሞችን የማቀርብበት ቻናሌ ነው። አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ ቪዲዮውን ጀምሩት። ታዲያ ነጭ ሽንኩርት ለፀጉር ጤና ምን ጥቅም ይሰጣል? ነጭ ሽንኩርት ለፀጉር ጤና ጥንካሬና እድገት እጅግ በጣም ጠቃሚ የሆኑ ንጥረ ነገሮችን እንደ ቫይታሚን ሲ፣ ቢ6፣ ማግኒዚየም እና ሴሊኒየም ያሉ በርካታ ንጥረ ነገሮችን በውስጡ ይዟል። ታዲያ እውነትም እንደተባለው ነጭ ሽንኩርት ለፀጉር ብዙ ጠቀሜታዎችን ይሰጠናል። ነጭ ሽንኩርት ታዲያ የሚሰጠንን ድንቅ የፀጉር ጥቅሞችን በቅድሚያ እንመልከት። የመጀመሪያውና አንደኛው የፀጉር እድገትን ማፋጠን ነው። ነጭ ሽንኩርት በውስጡ የያዘው ቫይታሚን ሲ የኮላጅን ምርትን የሚያበረታታን በመሆኑ ይህም የፀጉር እድገት በእጅጉ ያግዛል። በተጨማሪም በውስጡ ያለው ሴሊኒየም ለፀጉር መጠንከር አስፈላጊ የሆኑ ቫይታሚኖችን እንዲመገቡ ያደርጋል። ሁለተኛው የራስ ቅልን ከባክቴሪያና ከፈንገስ ማጽዳትን በከፍተኛ ሁኔታ ያግዛል። የነጭ ሽንኩርት ተፈጥሯዊ ጸረ ባክቴሪያና የጸረ ፈንገስ ባህሪ ስላለው ይህም የራስ ቅል ላይ የሚፈጠሩ እናም የፀጉር እድገትን የሚገቱ እንደ ፎሮፎርና ልዩ ልዩ የቆዳ ኢንፌክሽኖችን በቀላሉ ለማጥፋት ይረዳል። ሶስተኛ የደም ዝውውርን ማሻሻል። ነጭ ሽንኩርት የራስ ቅል ውስጥ ያለውን የደም ዝውውር እንዲነቃቃ ያደርጋል። ደም በደንብ ሲዘዋወር ደግሞ የፀጉር ስሮች በቂ ምግብና ኦክስጅን ስለሚያገኙ ፀጉር በፍጥነት እናም በጤናማ ሁኔታ እንዲያድጉ ይረዳቸዋል። አራተኛው የፀጉር መርገፍና መሰባበርን ይከላከላል። በውስጡ ያለው ሰልፈር የፀጉር አወቃቀር ዋና አካል የሆነውን ኬራቲንን ፕሮቲን ምርትን ያጠናክራል። ይህም የፀጉር ክሮች በቀላሉ እንዳይሰበሩ፣ እንዳይነቃቀሉ፣ እንዳይረግፉ ያደርጋል። ታዲያም ነጭ ሽንኩርት እውነትም እንደተባለው ለፀጉር እጅግ በጣም ጠቃሚ ሚነራሎችን በመያዙ ፀጉር እንዳይነቃቀል በከፍተኛ ሁኔታ ሽፋን ይሆነናል ማለት ነው። ታዲያ ቅድም እንዳልኳችሁ በሚዲያ ስናይ አንዳንዶቻችን ነጭ ሽንኩርትን ሲቀቡ እብደትም ሊመስለን ይችላል። ታዲያ ነጭ ሽንኩርት ግን እውነትም እጅግ በጣም ተአምርና ብዙ ሚነራሎችን በመያዙ ፀጉርን በከፍተኛ ሁኔታ ከመነቃቀል እንዲሁም ጠቃሚ ባክቴሪያዎችን ለፀጉራችን በመመገብ ብዙ የፀጉር ጤና ጥቅሞችን ይሰጠናል። ነጭ ሽንኩርትን በቀጥታ ቆዳ ላይ መጠቀም ግን በጣም አደገኛና የቆዳ መቆጣትን ሊያስከትል ይችላል። ለአንዳንዶቻችን ደግሞ ኖርማል የሚሆንበትም ጊዜ አለ። ስለዚህ ለአንዳንዶቻችን የተስማማው ደግሞ ለሁሉም ቆዳ ተስማሚ ላይሆን ስለሚችል ነጭ ሽንኩርትን ወደ ፀጉራችሁ ስትጠቀሙ ጥንቃቄ ማድረግ ይኖርባችኋል። ታዲያ ቀላል መንገድ እና ነጭ ሽንኩርትን እንዴት ወደ ፀጉራችን መጠቀም እንደምንችል ቀላል ዘዴ እኔ እነግራችኋለሁ። ታዲያ ነጭ ሽንኩርትን በቅድሚያ በደንብ ፈጭታችሁ ማዘጋጀት። የተፈጨውን ነጭ ሽንኩርት ጭማቂውን ወይም ከውስጡ የሚወጣውን ውሃውን ከምትቀቡት ቅባት ጋር በተለይም ደግሞ የወይራ ዘይት ቢሆን ይመከራል። የነጭ ሽንኩርቱን ውሃ ከምትቀቡት ቅባት ጋር ውሃውን በመደባለቅ ፀጉራችሁ ላይ መቀባት በጣም የተመረጠና በቀጥታ የነጭ ሽንኩርት ፍሬውን ፈንክታችሁ ፀጉራችሁ ላይ ከማሸት ይልቅ ይህን መንገድ በመጠቀም
ፀጉራችሁ ላይ ብትቀቡት ፈጣን ለውጥንም ለማግኘት የቆዳ መቆጣትንም ለመከላከል ይረዳችኋል ማለት ነው። ስለዚህ ነጭ ሽንኩርትን በዚህ መልኩ በመቀባት ተአምሮችን ማግኘት ትችላላችሁ ማለት ነው። ታዲያ ውድ የቻናሌ ቤተሰቦች ይህ ቪዲዮ በጣም ጠቃሚና አስተማሪ ስለሆነ ለሌሎችም ሼር እያደረጋችሁ አጋሯቸው። በዚህ ቪዲዮ ላይ ደግሞ ጥያቄ ሀሳብ ካላችሁ በኮመንት ላይ አስፍሩልኝ። ከኔ ጋር በአዲስ የስነ ውበት ፕሮግራም እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።